ወደፊት ደግሞ የኔ ትውልድ ለ73 ይከፋፈላሉ አሉ። ብሎ የሚሰጣቸው አንዷ ብቻ ስትቀራሉ እርሷ ማነች ተብለው ሲጠየቁ ጊዜ እኔና እናንተ ዛሬ ባለንበት መንገድ ላይ የጸኑ ሰዎች ናቸው ብለው ተናገሩ። አያችሁ፣ ከዚህ ምን እንረዳለን? ለጥያቄው መልስ ዛሬ ተለያይቶ ማየታችን እነዚህን ነብዩ ሰለላሁ ዐለይሂ ወሰለም ቀድሞ የተናገሩት ነገር ነውና አንድ ነብይ ስለወደፊት ተናግሮ ያ የተናገረው ትክክል ተፈጽሞ መታየቱ የነብይነቱ ማረጋገጫ ነው። ትንቢት ይባላል አይደል? የአንድ ነብይ የነብይነቱ ማረጋገጫ ከነብይነት መስፈርቶች መካከል ነቢያት ትንቢትን ይናገራሉ። ወደፊት ያ የተናገሩት ትንቢት በትክክል መፈጸሙ እውነተኛነታቸውን ያረጋግጣል። ባይፈጸሙ ዛሬ ባይታዩ እነዚህ ነበር ነው እስላም ወይም ነብዩ ሰለላሁ ዐለይሂ ወሰለም ሐሰተኛ ሊያስብላቸው የሚችል። ምክንያቱም አንድ ነብይ የወደፊትን እንዲሆነና ይሆናል ብሎ ተናግሮ በተናገረው መሰረት ሳይፈጸም ቢቀር ሐሰተኛ ይሆን ነበር። ስለዚህ ተፈጸሙ መታየታቸው ኢስላምን የሚያስተች ነገር ሳይሆን የእስልምናን እውነተኛነት የሚያረጋግጥ ነው። ይሄ ነው ሌላ ነው። ታዲያ እነዚህ ሰዎች ዛሬ ላይ የምታያቸው ሰዎች ትክክለኛው መንገድ ላይ ያሉትና ያሉትን እንዴት ነው ማወቅ የምንችል የሚለውን የመጨረሻ ነገራቸው። ያም ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው መልስ ሰጥተውበታል። ታዲያ የትኞቹ ናቸው ከ73ቱ የሚድኑት? አንተ የአላህ መልእክተኛ ሲባሉ ጊዜ መን ካነ ዐላ ሚስሊ ማ አነ ዐለይሂ ወ አስሐቢ አሉ። ልክ ዛሬ እኔና ባልደረቦቼ ባለንበት መንገድ ላይ ያሉ ናቸው ብለው ተናገሩ። በማለት هم الذين استقاموا على كتاب الله وعلى سنة رسوله صلى الله عليه وسلم وعلى ما كان عليه أصحاب رسول الله صلى الله عليه وسلم قرآننا حديث لا بتجلزنا ያን ቁርአንና ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ዘመን ሰሃቦች፣ ታቢዒዎች፣ ተባዕ ታቢዒን፣ ሰለፎች ብለን የምንጠራቸው እነርሱ በተገነዘቡበት ግንዛቤ ላይ ያሉ ናቸው። ታዲያ በቁርአንና በሐዲስ ላይ የአላህን ባህሪያቶች በተመለከተ ያ ምናልባት እንትን ዝግብ የፈጠረብሽ ሁለት ሌላኛ መስሎ ታዩት። እነዚያ ቁርአንና ሐዲስ ላይ የመጣው የሚያሰልኩና አይታ አንቀበልም የሚሉ ሰዎች አሉ። ታዲያ እውነተኛ ነው ከተባለ አምላክ ስለራሱ የተነገረውን አምነው መቀበል ላይ ያሉ ሰዎች ናቸው። ያንንም ሲቀበሉ ጊዜ ያው ይቅርታ ሁሱዬ እኔ ነገርኩ እኮ እኔ ማለት ከሙስሊም ጋር ያደኩት ኢቨን ቤቴ ውስጥም ነገርኩ። ከሙስሊም ወንድም አለኝ ገብቷል። ግን እኔ እስልምና ሁለት አላውቀውም አልኩ እኮ። ግን አሁን ሰሞኑን ነው ያው ይሄ ነገር እያየህ ነው አንተ ሲራገብ ሳይ ነው ይሄን ነገር ማለት የጠየኩህ። መርዝሽን ረጨሽ ላላችሁኝ ሰዎች ከስር ማለት ነው። እኔ ይሄ መርዝ ከዚህ ጀምሮ ደግሞ ሌላውን ፖስት አድርጌላችኋለሁ። ታስታውሳላችሁ አይደለ? ሌላኛውን ፖስት አድርጌላችኋለሁ ከዚህ ጀምሮ ያለውን ቀድሜ። ምክንያቱም መጀመሪያ ያገኘሁት ያንን ስለሆነና ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። ይሄ አካውንት ቫይራል እንድነሳ ወላሂ በጣም ነው የማመሰግነው። ሁላችሁም ፎሎ እያደረጋችሁ ነው። ግን እኔ ፎሎ አድርጉ ስላልኳችሁ የጀመራችሁ ለመማር ፎሎ አድርጉ። እሺ ሀባይቦች፣ ለመማር ከላው ለመማር ፎሎ አድርጉ እንጂ እኔ ፎሎ አድርጉ ስላልኳችሁ ፎሎ አታርጉ። እሺ ረስታችሁ በኋላ አታገኙትም። ይሄን አካውንት ፎሎ ሳታረጉ ከሄዳችሁ ስለማታገኙት ነው ፎሎ አድርጉ ያልኳችሁ። ኮፒ ሊንክ፣ ሪፖስት አድርጉ። ይሄውና ይሄ የኔ ጌም ነው። በዚህኛው አካውንት ነው የምጫወተው።